አያቶላ አሊ ሀሚኒ እንግዲህ መገደላቸውን ኢራን አረጋግጣለች። እሳቸውን የሚተካቸው ሰው ማን ነው የሚለው ጉዳይም አሁን ላይ እርግጥ ወደ መሆን እየቀረበ ይገኛል። ኢራኖች ይፋ ያደረጉት እንዳሉት መረጃዎች መሰረትም በወጣትነታቸው ልክ እንደዚህ እንዳሉ ማለት ነው በ30 ዓመታቸው የወለዱት ልጃቸው ሙጅታባ አሊ ሀሚኒ አያቶላ አሊ ሀሚኒን ተክተው እንግዲህ ስልጣኑን ይዛሉ ተብሎ እየተጠበቀ ይገኛል። ከዓለም የተደበቀችው የምድራችን ሀያል ሀገር ኢራንን ውሰዷት። ስሟ ሲጠራ ምን ትዝ ይላችኋል? ሚሳኤል፣ ቦምብ፣ አጥፍቶ ጠፊ፣ ጽንፈኛ፣ አክራሪ ሰዎች፣ የፈረሰ ከተማ። ብዙዎቻችን ስለ ኒውክሌር ማዕቀብ ወይም አሸባሪነት እናስብ ይሆናል። ተሳስታችኋል። አብዛኛው የዓለም ሕዝብ ስለ ኢራን የሚያውቀው እውነት ውሸት ነው። የሰሞኑን እንግዲህ በምስራቅ አርሲ ውስጥ የዞኑ ሀገረ ስብከት እንዳስታወቀው ከሆነ ቤቶች የተቃጠሉ ነው፣ ምዕመናን እየተገደሉ እና እስካሁን ድረስ 21 ምዕመናን አስክሬናቸው ተገኝቶ እንደቀበሩ፣ ከ10 በላይ ቤቶችም እንደተቃጠሉ አስታውቀዋል። ከዛ በተጨማሪ ደግሞ 8 ሰዎች ሆስፒታል ገብተዋል፣ 8 ሰዎች ደግሞ የደረሱበት አይታወቁም። እንዲሁም በትናንትናው ዕለት ደግሞ 7 ሰዎችም እንዲሁ እንደተገደሉ ታውቋል። ክብራቸውም ዛሬ ተፈጽመዋል። ሌሎች የተቃጠሉ ቤቶችም አሉ። ከዛ በተጨማሪ ደግሞ የተዘረፈ ቤተክርስቲያንም አለ የተባለ እናም የሚመለከተው አካል ለጉዳዩ ተጨማሪ ትኩረት ሰጥቶት ከዚህ በላይ ሰዎች እንዳይጎዱ፣ ከዚህ በላይ የተቃጠለ እንዳይፈጸም የሚል ጥሪ አቅርበዋል። ኢራን ቡርጅ ከሊፋ ህንፃን ለትንሽ ሳተችው። ኢራን እንግዲህ ዱባይ ላይ የድሮን ጥቃት አድርጋ ነበር። እንደምትመለከቱት ቡርጅ ከሊፋ ህንፃ ለትንሽ ነው የተረፈው። በአርሲ በድጋሚ ከ20 በላይ ምዕመናን በግፍ ተገደሉ። ከዚሁ ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ደብዳቤ ጽፏል። በደብዳቤው እንደተገለጸው በምስራቅ አርሲ ሀገረ ስብከት በተለያዩ ወረዳዎች ከዚህ በፊት በታጠቁ ኃይሎች የአማኞች ሕይወትና ንብረት ውድመት የደረሰ ሲሆን ከዚህም በተረፈ በገጠር ወረዳዎችና ከተሞች ከብቶችና እህል ተዘርፎ የተወሰደ መሆኑ ይታወቃል። አሁንም ግጭቱ ቀጥሎ የሚከተለው ድርጊት ተፈጽሟል ብሎ የካቲት 17 ቀን 2018 ዓ.ም በሮቤ ወረዳ በገደባ ቀበሌ በታጠቁ ኃይሎች የአማኞች ሕይወት የጠፋ ሲሆን ከ10 በላይ የሚበልጡ አባወራዎች ቤትና ንብረታቸው ሙሉ በሙሉ ተዘርፏል። በሽርካ ወረዳ በጃዊ ቀበሌ የካቲት 19 ቀን ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ 21 አማኞች የተገደሉ ሲሆን ከነዚህ መካከል አንድ ካህን፣ 2 ሴቶችና 18 ወንዶች ይገኙበታል። በተጨማሪም 2 ሰዎች ታግተዋል። 8 ሰዎች የደረሱበት አልታወቀም ተብሏል። ከዚህም በተጨማሪ 8 ሰዎች ጉዳት ደርሶባቸው በጎቤላ ሆስፒታል ሕክምና እየተከታተሉ እንደሆነም ተገልጿል። ስለሆነም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ችግሩ ያልተፈታ በመሆኑ ሁኔታው አሳሳቢ በመሆኑ በፌዴራል ደረጃ ከሚመለከታቸው የመንግስት አካላት ጋር በመነጋገር ዘላቂ መፍትሄ እንዲሰጠን እንጠይቃለን ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት በደብዳቤ ጠይቋል። እንዴት ነው? ወይኔ ምንድነው የምንሆነው? መድኃኔዓለም እንደው ድንግል ማርያም የዛሬውን ቀን አሳልፊን እባክሽን። ድንግል ማርያም እባክሽን ስለ ቤተሰቦቻችን ጸሎት ብለሽ ከዚህ ጦርነት አስወጪን እባክሽ። ድንግል ማርያም ምንም ነገር ቢሆን በሀገር ይሻላል። ድንግል ማርያም እባክሽን። ድንግል ማርያም ምንም ነገር በሀገር ይሻላል እባካችሁ። ሞትም ቢሆን በሀገር ይሻላል። ድንግል ማርያም አደራሽን። ድንግል ማርያም እባካችሁ ጸልዩ በሃይማኖታችሁ። ኢትዮጵያም ያላችሁ አገር ቤት እዚህም ያላችሁ ሁላችሁም በሃይማኖታችሁ ጸልዩ። እንደምትሰሙት ነው። ከባድ መሳሪያ ነው የሚተኮሰው። ከባድ መሳሪያ እየወደቀ ነው። በጣም ነው የሚያስፈራው። ያለውን ነገር ደግሞ ይሄው ከላይ እየወደቀ ነው የሆነ ነገር። ይሄው ሰበርባሪ ፍርስራሽ እየወደቀ ነው። ይሄው እየወደቀ ነው ከሰማይ ላይ ሰው ሁሉ እየሮጠ ነው። እባካችሁ ጸልዩልን። ይሄው የሚወድቀው ነገር ይሁ ከሰማይ ላይ። ወይኔ ይሄው መርቶ ይሄው እየወደቀ ነው ከሰማይ ላይ። አለቅን፣ ዛሬ አለቅን። ይሄው ከሰማይ እየወረደ ነው። ሁሉም ሰው እየጠፋ ነው። የኢራን ሱፕሪም ሊደር የሆኑት አያቶላ አሊ ካሚኒ መሞታቸውን አስመልክቶ 40 የሀዘን ቀናት ታውጇል፣ ወይም ደግሞ 40 ሞርኒንግ ዴይስ ታውጇል። እናም እንግዲህ የእሳቸው ተገኝቷል የተባለው ቦዲ ወይም ደግሞ አስክሬናቸው ፎቶ ይህንን ይመስላል። ከዛ በተጨማሪ ደግሞ ትምህርት ለ1 ሳምንት በኢራን ውስጥ የሚዘጋ ይሆናል። ከኢራን በተጨማሪ ደግሞ ኢራቅ ውስጥ የሚገኙ ባርሳ፣ ካርባላ፣ ናጃፍ እና ሌሎች 7 ፕሮቪንሶች አንዳንድ ቀን የሀዘን ቀናት አውጇል። ኢራን እንግዲህ ቡርጅ አል አረብ ሆቴል ላይ፣ ይሄ ሆቴል ማለት ነው 5 ስታር ሆቴል ነው፣ እዛ ላይ ጥቃት መፈጸሟን አስታውቃለች። እንደምትመለከቱት ጉዳት ደርሶበት ዱባይ ይህንን ሆቴል የሰራችው አርቲፊሻል መሬት ላይ ነው።
ነው መጀመሪያ ውሃ ነበረ ሙሉ ውሃ ላይ መሬት ሰርታ ከዛ መሬቱ ላይ ነው ይሄን ሆቴል ይሰራል። እናም እንደምትመለከቱት እንግዲህ ጉዳት ደርሶበታል። ቅድም እንደነገርኳችሁ እንግዲህ የዱባይ ኤርፖርት ቅድም ያሳያችሁ ከዚህ በፊት የተሰራላችሁ ቪዲዮ ማለት ነው ክፉኛ ተጎድቷል። ይሄ የምትመለከቱት ደግሞ እስራኤል ውስጥ ኢራን የፈጸመችው ጥቃት እናም ከወደቁት ሚሳኤሎች ወይም ደግሞ ላንድ ካደረጉና ኢምፓክት ከፈጠሩ ሚሳኤሎች መካከል እነዚህ ናቸው። እነዚህ የምትመለከቷቸው ህንጻዎችን ወድመዋል። በተጨማሪ ደግሞ የተባበሩት አረብ ኤሚሬትስ እንግዲህ መግለጫ ወጥቷል። 137 ሚሳኤሎችና 209 ድሮኖች ወደ ዱባይን ጨምሮ ወደ ተለያዩ ከተሞች ወደ ተባበሩት አረብ ኤሚሬትስ እንደተላከ አስታውቋል። ከዛም ውስጥ እንግዲህ 132 ሚሳኤሎችን ኢንተርሴፕት እንዳደረጉ ወይም ደግሞ እንደተከላከሉ አሳውቀዋል። ከ209 ድሮኖች ውስጥ ደግሞ 195 የሚደርሱትን ኢንተርሴፕት ከድሮኖቹ ማለት ነው ኢንተርሴፕት እንዳደረጉ እንደተከላከሉ አስታውቋል። ፎር ሳም ሪዝን ዱባይ እንግዲህ በርትቶባታል ይሄ ጥቃት። ከዚህ ጋር ተያይዞ የሚወጡ መረጃዎች ካሉ እንደዚህ ተከታታይ ማቅረብላችሁ ይሆናል። ፎሎ እያደረጋችሁ ይህን ቪዲዮ ለብዙ ሰዎች ላኩ። በጣም የሚገርም ነገር ላሳያችሁ። ይሄ የምትመለከቱት እንግዲህ ዱባይ ኢንተርናሽናል ኤርፖርት ነው። ኢራን ዩናይትድ አረብ ኤሚሬትስ ላይ ሪታሊየት አድርጋ እንግዲህ እንደዚህ አድርገዋለች የዱባይን ኤርፖርት። በጣም የሚገርም። ከዛ በተጨማሪ ደግሞ ሌላ እንግዲህ እስራኤል ውስጥ የኢራን ሚሳኤል ሲያርፍ እንግዲህ ይሄ ኢምፓክቱ ነበር። ከዛ ባለፈ ደግሞ ኢራን አሁን ላይ ኳታር፣ ዩናይትድ አረብ ኤሚሬትስ እና ባህሬን ላይ ተከታታይ ጥቃት እየፈጸመች ነው። ኢራን ቀጠናውን እያስጨነቀችው። ከዛ በተጨማሪ ደግሞ አሁን ላይ ባግዳድ ኢንተርናሽናል ኤርፖርት ማለትም ኢራቅ ውስጥ ማለት ነው የተለያዩ ፍንዳቶች እየተሰሙ እንደሆነ ታውቋል። በምስራቅ አርሲ በሚኖሩ ኦርቶዶክሳውያን ላይ በትናንትናው ዕለትም ሌላ እጅግ አሳዛኝና ቅስም ሰባሪ የሆነ ግድያ ተፈጽሟል። ከትናንትና በስቲያ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የሆኑት አቡነ ሳዊሮስም 21 ሰው ምዕመናን በሽርካ አካባቢ እንደዚሁም በምስራቅ አርሲ መገደላቸውን ተከትሎ ሀዘናቸውን መግለጻቸው ይታወቃል። በትናንትናው ዕለትም ታዲያ ሌሎች 7 ሰዎችም እዛው ቤተክርስቲያን ግቢ ውስጥ አስክሬናቸው እንደተገኘም እየወጡ ያሉ መረጃዎች እያሳዩ ይገኛሉ። የአካባቢው ቤተ ክህነትም ታዲያ እጅግ አሳዛኝ በሆነ ሁኔታ ቤተክርስቲያን ውስጥ ያሉ አቃቢያንና ነዳያንም ተገድለው ማደራቸውን እንግዲህ መረጃውን አጋርተዋል። እጅግ በጣም ያሳዝናል። ለሟቾች መንግስተ ሰማያትን ያውርስልን። አርሲ ላይ በእምነታቸውና በሃይማኖት አስተሳሰባቸው ብቻ የሚሞቱ ወገኖቼ ሞት ከዚህ በፊት ቢያንስ ከ6 ወርና ከ8 ወር በፊት እንደዚሁ ተመሳሳይ ዜናዎች እና ተመሳሳይ ድርጊቶች ሲፈጸሙ አስተውለናል። በዛን ጊዜ ዝም መባሉ፣ በጎጥና በሃይማኖት መከፋፈሉ፣ እንትናን ይገላል መባሉ ይሄው ጊዜውን ጠብቆ ደግሞ በድጋሚ በዚህ ጊዜም እንዲካሄድ ወይ ደግሞ በዚህ ጊዜም ወገኖቼ እንዲሞቱ አንድ መንገድ የከፈተ ይመስለኛል። መንግስትም በዚህ ነገር ላይ ትኩረት ሰጥቶ የሚገሉትን አካላት አጥርቶ ከሃይማኖት የጸዳ ሃይማኖት አስተሳሰብ ነው፣ ልዩነት ነው። በልዩነት አምነን የምንኖር ዜጎች ነን። ዛሬ ምን ተፈጠረ ወገን? እዚህ ሚዲያ ላይ የሚወራው ወሬ መሬት ከወረደ ማለት ተላለቅን ማለት ስለሆነ መንግስትን መፍትሄ ስጠን እያልኩኝ እንደ አንድ ሙስሊም ወንድም የተሰማኝን ሀዘን ከልብ ገልጻለሁ። መልካም ቀን ይሁንላችሁ። በየቀኑ እየተገደልን እንደሆነ ታውቃላችሁ አይደል? ተራችን እስኪደርስ ዝም እንበል። እሺ ዝም እንበል። ዝም እሱ ይሻላል። ሌላ ሰበር ዜና ነው። ኢንተርናሽናል ኤርፖርቱ ላይ ጥቃት የሰነዘረችው ኢራንም እጅግ በጣም አስገራሚ በሆነ ሁኔታ የኩዌትን ኢንተርናሽናል የሆነ ኤርፖርት በምትመለከቱት መልኩ ጥቃት አድርሳበት እንግዲህ በሰዎች ላይ ጭምር ጉዳት እንደደረሰ ነው እየተመለከትን የምንገኘው። በተጨማሪም ደግሞ እንደዚህ አይነት መልክ ያላቸው ጥቃቶች እንግዲህ ከሌሎች ሀገሮች ጋር ጦርነት ለመጀመር የሚያስችሉ ጥቃቶች እንደሆኑ ጭምር ነው እየተነገረ የሚገኘው። እንደ ኢንተርናሽናል ኤርፖርትም ሆነ የትምህርት ቤቶችን እንዲሁም ደግሞ የተለያዩ አካባቢዎችን መምታት ከሌሎች ሀገሮች ጋር ጦርነት ለመጀመር እንግዲህ ሰፊ የሆነ በር እንደሚከፍት ጭምር ነው እየተነገረ የሚገኘው። እንደ ሪያድ እንደ ዱባይ ያሉ ሀገሮች ላይም እንግዲህ ከደቂቃዎች በፊት ጥቃት ማድረሳቸው እየተነገረ ነበረ። ኢራንም በዚህ ሰዓት ጥቃቷን ማለት ነው በእያጣደፈች እየቀጠለች እንደሆነ ነው እየተመለከትን የምንገኘው። ይህ ነገርም ወዴት ይመራል የሚለውን ነገር እንመለከታለን። ነገር ግን በዚሁ የሚቀጥል ከሆነ እንደዚህ አይነት ሀገሮች ራሳቸውን ለመጠበቅ እንዲሁም ደግሞ አጸፋዊ ምላሽ ለመስጠት የሚነሱ ከሆነ ለኢራን ከባድ እንደሚሆን ጭምር ነው እየተነገረ የሚገኘው። በዚህና በሌሎች አዳዲስ መረጃዎች በድጋሚ መለሳለሁ። ፕላስ ምልክቱን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። 21 ኦርቶዶክሳውያን በግፍ ህይወታቸው አልፏል። በጃዊ ቀበሌ የተፈጸመው አስከፊ ጥቃትና እንዲሁም ደግሞ የወጣው አስቸኳይ መረጃ። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ ጃዊ ቀበሌ ውስጥም እጅግ የሚሰቀጥጥ ጥቃትም ተፈጽሟል። የካቲት 19 ለ20 አጥቢያ ተጠቂዎች በሰነዘሩት ጥቃት 21 ኦርቶዶክሳውያን በግፍ መገደላቸውም ተረጋግጧል። እንደ ሀገረ ስብከቱ ጳጳስ ብፁዕ አቡነ ኤልሳ መግለጫ ከሆነ ከተገደሉት መካከልም ለሴቶችና 18 ወንድ ኦርቶዶክሳውያንም ይገኙበታል። ታዲያ የቤተክርስቲያኗ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ አባ ሳዊሮስ የተሰማቸውን ጥልቅ ሐዘንም ገልጸዋል። ለቤተሰቦቻቸውና እንዲሁም ደግሞ ለመላው ኦርቶዶክሳውያን መጽናናትን እመኛለሁ። የኢትዮጵያ አየር መንገድ አስቸኳይ የተባለ ጥብቅ መግለጫ ወጥቷል።
በመካከለኛው ምስራቅ ያለው የጸጥታ ሁኔታ እየተቀያየረ በመሆኑ የኢትዮጵያ አየር መንገድ ወደ ስፍራው የሚያደርጋቸውን በረራዎች በጊዜያዊነት መሰረዙን አስታውቋል። አየር መንገዱ ይህም የደንበኞችና የሰራተኞቻችንን ደህንነት ቅድሚያ ለመስጠት የተወሰደ እርምጃ ነው ያለ ሲሆን የተሰረዙ በረራዎችም ከአዲስ አበባ ወደ ቤሩት፣ ቴል አቪቭ፣ አማንና ደማም የሚደረጉ በረራዎች በጊዜያዊነት መሰረዛቸው ተነግሯል። ፎሎ ማድረግ አዳዲስና ወቅታዊ መረጃዎችን ማግኘት ትችላላችሁ። አሁንም እጅግ በጣም የሚያሳዝን መረጃ ተሰምቷል። በአርሲ ሸርካ የሟቾች ቁጥር 28 ደርሷልም ተብሏል። ሐዘኑ ቀጥሏል። በአርሲ ሸርካ ላይ ያለው ሐዘን አልቆመም። ትናንት ወዲያ 21 ሰዎች ተገደሉ ተብሎ ሳይቆም ትናንት ምሽት ደግሞ ተጨማሪ 7 ሰዎች ቤተክርስቲያን ግቢ ውስጥ በግፍ ተገድለዋል። በሁለት ቀን ውስጥ ብቻ የሟቾች ቁጥር 28 ደርሷል። ቤተክርስቲያን ውስጥ ተጠግተው የነበሩ ነዳያንና አቃቢትም ተረሽነዋል። ደጀ ሰላሙና በርካታ ቤቶችም ተቃጥለዋል። ስጋቱ አሁንም እንዳለ ነው ተብሏል። እጅግ በጣም ያሳዝናል። ሁላችሁም ለሞቱት ነፍስ ይማር፣ በአካባቢው ላሉት ደግሞ ጸሎት አድርጉላቸው። መረጃው የቲክቫ ኢትዮጵያ ነበር። መልካም ጊዜ። ልክ ጸበሉ ስገባ ነፍሴ ከስጋዋ ተለይታ ወደ ሰማይ ሄደች። ለመግለጽ የሚከብድ ኃያል ነገርም ተመለከትኩኝ። ይህ የበርሜል ቅዱስ ጊዮርጊስ ጸበል አስገራሚ ምስክርነት ነው። ከዛ ሰማያዊ ሰማይ ላይ ደረስኩኝና ኃያል ነው፣ እኔ ልነግርህ አልችልም። በጣም ኃያል ነው። ነፍስን ከስጋ ለይቶ የሚሰውረው ተአምረኛው በርሜል ቅዱስ ጊዮርጊስ ጸበል በየ30 ደቂቃ ልዩነት 3 ጊዜ እየፈለቀም ተአምራትን ይሰራል። በርካቶች ከህመማቸው ድነዋል። በርካቶች በጸበሉ ነፍሳቸው ተሰውሮ ሲኦልና ገነትን አይተዋል። በርካቶች ከመናፍስትና ከአጋንንት እስራት ነፃ ወጥተዋል። የድህነታቸውንም ምስክርነት እንደዚህ ብለው በቅዱስ ስፍራ ላይ ምስክርነት ሰጥተዋል። በርሜል ቅዱስ ጊዮርጊስ ነበር ይሄ ጸበሉ ይሰውራል፣ ያሳየኛል። ዓለምን ነው የሚያሳየኝ በግራም በቀኝም። በርሜል ጊዮርጊስ ከገባው በኋላ ያው በሆነ ነገር የሚገለጽበት ቦታ ተወንጭፌ ነው ሲኦል ውስጥ የገባው። ምን አይነት ሲኦል ነው ካልከኝ ዓለም ነው የሚያክለው። በየ30 ደቂቃ ውስጥ ነው የሚመጣው። 3 ይወጣል። በአብ በወልድ በመንፈስ ቅዱስ ስም ነው እንደዛ የሚወጣው ማለት ነው። ሰማዕቱ ቅዱስ ጊዮርጊስ በተሰጠው ቃል ኪዳን ተአምራትን የሚሰራበት ይህ ተአምረኛ ስፍራ በምዕራብ ጎንደር ቋራ ደለጎ ወረዳ ይገኛል። ጸበሉ ለተወሰነ ጊዜ ተዘግቶ የነበረ ሲሆን አሁን ላይ በመከፈቱ በርካቶች ድህነትን ፍለጋ ወደ ስፍራው እየተመሙም ይገኛል። ወገግ መንፈሳዊ የጉዞ ማህበር ወደዚህ ተአምረኛ ጸበል ወዳለበት በርሜል ቅዱስ ጊዮርጊስ ከአዲስ አበባ የካቲት 28 መነሻውን ያደረገ መንፈሳዊ ጉዞ አዘጋጅቷል። በጉዞ ላይ መሳተፍ የምትፈልጉም ከላይ በምትመለከቱት ስልክ ቁጥሮች በመደወል መመዝገብ እንዲሁም ተጨማሪ መረጃ ማግኘት ትችላላችሁ።